ሰላም ውድ ኢትዮጵያውያን፣ ሰላም ውድ ኢትዮጵያውያን፣ እንኳን ወደ ዩሱፍ ጌም ዞን በደህና መጡ። በጉጉት ሲጠበቅ የነበረው የውድድር መድረካችን ዛሬ በይፋ ተጀምሯል። 5 ወንድ ወጣት ተወዳዳሪዎችን ያመጣንላችሁ ሲሆን ከ3 ደረጃ ጨዋታዎች አንድ አሸናፊ ይኖራል። በመጀመሪያ ፍጥነት ይፈተናል፣ ቀጥሎ ጥንካሬ፣ በመጨረሻም አእምሮና ውሳኔ። ታዲያ ማን ያሸንፋል? ማን ይቆያል? ስሜ ሞዴል ዮሴፍ ወርቁ እባላለሁ። ከአፍሮ ፊገር ሞዴሊንግ ማሰልጠኛ ትምህርት ቤት። ስሜ ሙሉጌታ ብርቁ እባላለሁ። የመጣሁት ከአፍሮ ፊገር ትምህርት ቤት ነው። ያፌት ነው እባላለሁ። የመጣሁት ከአፍሮ ፊገር ትምህርት ቤት ነው። አብዱል ከሪም ጀማል እባላለሁ። የመጣሁት ከአፍሮ ፊገር ትምህርት ቤት። አዶኒያስ ቢኒያም እባላለሁ። የመጣሁት ከአፍሮ ፊገር ሞዴሊንግ ስኩል። የመጀመሪያው ጨዋታ የሚሆነው ፈጣን የበርገር ፍጆታ ሲሆን ማን በፍጥነት በርገሩን ጨርሶ ወደ ሁለተኛው ዙር ጨዋታ ያልፋል። ከ5ቱ ተወዳዳሪዎች መጨረሻ ላይ የሚጨርሰው አንድ ተወዳዳሪ ከጨዋታው ውጭ ይሆናል ማለት ነው። 4ቱ ተወዳዳሪዎች ደግሞ ወደ ቀጣዩ ሁለተኛው ዙር ጨዋታ ያልፋሉ። ተወዳዳሪዎች ዝግጁ ናቸው? እሺ፣ ለመጀመር 3 2 1 ጀምሩ። አሪፍ እየሄደ ነው እንደምታዩት። በርታን ታሪፍ ላይ አንደኛው ተወዳዳሪያችን አሪፍ ላይ እየጨረሰ ነው። እድል አላችሁ። አንድ ተጫዋች ብቻ ስለሚወጣ ተስፋ አትቁረጡ። ኧረ አንደኛ እናንተ ብዙ ይደላል። በርታ። አንድ ነው የቀረ፣ ጨርሰሃል። እናንተ ትንሽ ቀራል። አንተ አሪፍ ላይ ነው። ያው በርገሩ የከበዳቸው ይመስላል። ይህ ፕሮግራም ጣፋጭ ምግብ አቅራቢና የሁላችንም ምርጫ በሆኑት በበርገሪዛ ስፖንሰርሺፕነት እየቀረበ ነው። ስለዚህ ቺፕሱ ችግር የለው በበርገር ይሆናል። አንደኛ እንደምትመለከቱት 4ቱ ተወዳዳሪዎቻችን ወደ መጨረስ ላይ ይገኛሉ። አንድ ተወዳዳሪያችን ብቻ ነው ይህን የመሰለ ጣፋጭ በርገር ያቀረበልን በርገሪዛ። አንደኛው ተወዳዳሪያችን እንግዲህ ወደ መጨረስ ላይ ነው። ጨርሷል። የመጀመሪያውን ዙር ጨዋታ በትልቅ ልዩነት ያሸነፋል ተወዳዳሪያችን እሱ ነው። ጨርሷል። ያንተ እኮ ጨርሳል። ትንሽ ነገር የቀረበ የለም። ዘና ብለው ጨርስ ይችላል። ሁለተኛ ተወዳዳሪያችን ጨርሷል። ከ5ቱ ተወዳዳሪዎች አሁን የቀሩን 3 ተወዳዳሪዎች ብቻ ናቸው። የመጨረሻ ጉርሻ ነው።
እሺ እጅ ሰጠ በቃ ትንሽ ነው ይቀር ከሱ ተሽላል አንተ ግፋበት ትንሽ ሌላኛ ሶስተኛ ተጫዋቻችን አጠናቋል። ሁለት ተወዳዳሪ ብቻ ነው የቀረው። ከሁለቱ እንግዲህ አንዱ ብቻ ነው ወደ ሁለተኛው ዙር ማለት ነው። እኔ እንደውም ፈርቼ ነበር ሁለት ሰው ይቀራል ብዬ እንዴ አልጠበቅኩም። እኩል ትጨርሳላችሁ፣ ሁለት ሰው እኩል ይጨርሳል ብዬ ፈርቼ ነው። ሁለት ተወዳዳሪዎች ፉክክር ላይ ናቸው። የትኛው የሚያሸንፍ ይመስላችኋል? ከአምስቱ ተወዳዳሪዎች አራተኛ ያጠናቀቀው እሱ ነው። አንዱ ተወዳዳሪያችን እንግዲህ ከጨዋታው ውጭ ይሆናል ማለት ነው። ዋው ዋው ዋው! ከባድ ፉክክር ነበር። እንደተመለከታችሁት የመጀመሪያውን ዙር ጨዋታ ከአምስቱ ተወዳዳሪዎች አራቱ አጠናቋል። አንዱ ግን ተሸናፊ ሆኗል። ስለዚህ አራቱ ተጫዋቾች ወደ ሁለተኛው ዙር ሲተላለፉ አንዱ ተጫዋች ደግሞ ጨዋታውን ይሰናበታል ማለት ነው። አራቱን ተጫዋቾች ይዘን ወደ ቀጣይ ዙር እንሄዳለን። እንግዲህ ሁለተኛው ዙር ጨዋታ ላይ ደርሰናል። ከመጀመሪያው ዙር ያለፉ አራት ተጫዋቾቻችንን ወደ ሁለተኛው ዙር ይዘን መጥተናል። ሁለተኛው ዙር የሚሆነው የኃይል ጨዋታ ነው። ይህ ማለት በገመድ መጓተት ማለት ነው። ተጫዋቾች በፍላጎታቸው ሁለት እንዲመዳደሩ እናደርግና ሁለት ቡድን ይዘው ወደ ጨዋታ ይገባሉ ማለት ነው። ሁለቱ ተጫዋቾች ከተሰመረላቸው መስመር አልፎ ከገቡ ከጨዋታው ውጭ ይሆናሉ ማለት ነው። ሁለቱ ተጫዋቾች ደግሞ ወደ ፍጻሜው ጌም ይዘዋወራሉ ማለት ነው። እንግዲህ ተመልካቾቻችን ሁለት ሆኖ ተመዳድሯል። እኔ የቆምኩበት ቦታ ላይ ማድረስ ነው ማለት ነው። ተጫዋቾች ዝግጁ ናችሁ? ለመጀመር 3 2 1 እንግዲህ እንደተመለከታችሁት በጣም በአጭር ሰከንድ ውስጥ በሚባል ደረጃ ነው ጎትቶ ከመስመር ያወጣቸው። በዚህ በኩል የምታያቸው ተወዳዳሪዎቻችን ወደ ቀጣዩ ፍጻሜ ማለፍ አልቻሉም ማለት ነው። ስለዚህ ስለመጣችሁ እያመሰገንን በዚህ እንለያያለን። በዚህ በኩል የምታያቸው ተወዳዳሪዎቻችን ደግሞ ወደ ፍጻሜው ዙር አልፏል ማለት ነው። ሁለተኛውንና የኃይል ጨዋታ የተባለውን እንዴት አያችሁት? ያው ገና ሳንጀምር ሳቡን እንደዛ ተሸነፈን። እኛ ገና እየተዘጋጀን ነበር። ታክቲኩን አውቀውበታል። እሺ መጀመሪያ እኔ ሐሳቤ ገና እንደተዘጋጀን ነው የተጎደተ ገመዱ እንጂ ሳትዘጋጁ መዘጋጀት የምንችልበት ነበር። እሺ በቀጣይ ዙር ላይ ተሸፍታ እንሞክራለን። እሺ በድጋሚ ስለመጣችሁ እናመሰግናለን። እሺ ተመልካቾቻችን ወደ መጨረሻውና ወደ ፍጻሜው ጨዋታ ደርሰናል። እንግዲህ ከአምስቱ ተወዳዳሪዎች ሁለት ተወዳዳሪዎች ብቻ ቀርቷል ለፍጻሜው ጨዋታ ማለት ነው። የመጨረሻው የፍጻሜው ጨዋታ የሚሆነው የአእምሮ የማስታወስ ችሎታ ሲሆን እዚህ ጋር የተደረደሩትን 7 አይነት የለስላሳና የኩባያ ከለሮችን ለ20 ሰከንድ ያሉ ከዛ በኋላ በ20 ሰከንድ ውስጥ ቦታቸው ይቀያየርና ተመልሶ በ20 ሰከንድ ውስጥ እንደነበሩ ማስቀመጥ ነው ማለት ነው። የማስታወስ ችሎታ ከሁለቱ የተሻለ ወይ ደግሞ ከሰባቱ የተሻለውን በቦታው ያስቀመጠ ተጫዋች አሸናፊ ይሆናል ማለት ነው። እሺ ተመልካቾቻችን የመጀመሪያውን ተጫዋች ይዘንላችሁ መጥተናል። እንግዲህ ለ20 ሰከንድ ቦታውን ቀያይረውና ያየዋል። ከዛ በኋላ እንቀጥላለን። ዝግጁ ነው? እሺ እንጀምር። እሺ ተመልካቾቻችን 20 ሰከንድ ይዤለታለሁ። እሺ የሰጠነው የማየት ሰከንድ አብቅቷል። አሁን ያዞርና ቦታውን ቀያይረን መልሶ ያስቀምጧል ማለት ነው። እንደምትመለከቱት ቦታውን ቀያይሮ ያለው ተጫዋቾችን ማለት ይችላል።
እንደዚህ ነው። እሺ ተመልካቾቻችን እንደ ዕድል ሆኖ ሙሉውን አግኝቶታል ማለት ነው። ስለዚህ ቀጣይ ተጫዋች ይገባና የሱንም ውጤት እናያለን ማለት ነው። ለመጨረሻው ጨዋታ ፍጻሜ ሁለተኛ ተወዳዳሪያችንን ይዘን መተናል። እንግዲህ ደርድረንለታል። ይመልከተውና ደግሞ በደንብ እያየታየ መያለቀ ነው። እሺ ለሱም የሰጠነው ጊዜ አብቅቷል። እሺ ቀይረናል። ያለ ሰዓት እያበቃ ነው። ጨረስክ? እሺ ሁለተኛውም ተወዳዳሪያችን አግኝቶታል ማለት ነው። ሁለቱም ተወዳዳሪዎች በተሰጣቸው ሰዓት ውስጥ ቦታቸውን ቀያይረንባቸውም አውቆታል። ስለዚህ ለሁለቱም ወይ የመለያ ጨዋታ እንሰጣቸዋለን ወይ ደግሞ ድጋሜ አንዳንድ እድል እንዲሞክሩ እድል እንሰጣቸዋለን። እሺ ተመልካቾቻችን ሁለቱም ተመሳሳይ ውጤት ስላመጡ ሁለቱንም ለመለየት የተለያየ ከለር ያላቸው ሁለት ተጨማሪ እቃዎችን ጨምረንባቸዋል። ስለዚህ በዚህ ውጤታቸውን አይተን አሸናፊውን እንለያለን ማለት ነው። እሺ የመጀመሪያው ተወዳዳሪያችንን ይዘን መተናል። ቦታ እናስይዘውና እሺ ዝግጁ ነው። ታይሙንም ቀንሰነዋል። 10 ሰከንድ አድርገናል። ለ10 ሰከንድ ያየዋል። በ10 ሰከንድ ደግሞ አስተካክሎ ማስቀመጥ አለበት። እሺ ማየት ይችላል። እሺ ያለህ ጊዜ አብቅቷል። እሺ ቦታውን ቀያይሮ ያለው መመለስ ትችላለህ። 20 ሰከንድ አለ ለመመለስ። እያለቀ ነው ሰዓት። እሺ የተሰጠው ሰዓትም አልቋል። እሱን ኦልሬዲ ጨርሷል። 7ቱን መልሷል። 2 ተሳስቷል ማለት ነው። ቀጣይ ተጫዋች የእሱን ውጤት አይተን አሸናፊውን እንለያለን ማለት ነው። እሺ ተመልካቾቻችን ለመጨረሻው ፍጻሜ ሁለተኛ ተወዳዳሪያችንን ይዘን መተናል። ለሱም ቦታ እናስይዝና ለ10 ሰከንድ አይቶ በ20 ሰከንድ ውስጥ መመለስ አለበት ማለት ነው። እሺ ጨርሰናል። መመልከት ይችላል። አብቅቷል ያለ ሰዓት። እሺ ጨርሰናል። መመልከት ይችላል። ጨረስ። እሺ ተመልካቾቻችን በጉጉት ሲጠበቅ የነበረው የመጨረሻው የአእምሮ ጨዋታ ሁለተኛው ተወዳዳሪያችን 4ቱን በማግኘት 5ቱን ስቷል ማለት ነው። መጨረሻም ከሁለቱ ተጫዋቾች ውስጥ አንደኛው ተጫዋች አሸንፏል ማለት ነው። ውድድሩ አሪፍ ነበር። ትንሽ እንትኖች መብዛት ትንሽ አደነጋግሮኛል። በመጀመሪያው አሪፍ መልሰ ነበር። ሁለተኛው እሺ አሪፍ ነበር። እሺ ተመልካቾቻችን 3 ደረጃ ጨዋታዎችን በመጫወት 3ቱንም አሸንፎ አንደኛ የወጣው ተጫዋቻችን ይኸውና። ምን ተሰምቷል? ሀሳብህን ግለጽ። ውድድሩ በጣም ቆንጆ ነበረ። ትንሽ የመጨረሻው ጌም ትንሽ ፈታኝ ነበር፣ ትንሽ አስቸጋሪ ነበረ። ግን ያው እንደዛም ሆኖ አሸንፈዋል። እሺ ተመልካቾቻችን የዛሬው የዩሱፍ ጌም ዞን ጨዋታ ይህን ይመስል ነበር። አሸናፊ ለሆነው ተወዳዳሪያችን የ5000 ብር ሽልማት ሲኖረው ሌሎች ከ2 እስከ 5 የወጡት ተወዳዳሪዎች ደግሞ 1000 ብር ሽልማት አላቸው ማለት ነው። እንደሚታወቀው ይህ የዩቲዩብ ቻናል አዲስ በመሆኑ
በቅድሚያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ይህ ፕሮግራም በጣም ጣፋጭ ምግብ አቅራቢና የሁላችንም ምርጫ ከሆኑት በበርገሪ ስፖንሰርነት የቀረበ ነው። በዚህ ውድድር ላይ መሳተፍ የምትፈልጉ ምርቶቻችሁን ማስተዋወቅ የምትፈልጉ ስክሪኑ ላይ በሚቀመጠው ቁጥር ማግኘት ትችላላችሁ። መጨረሻም ላይክ፣ ሼር፣ ሰብስክራይብ በድጋሚ እንዳይረሳ። የዛሬው የዩሱፍ ጌም ዞን ጨዋታ ይህን ይመስል ነበር። ሌላ አዝናኝ ጨዋታ በቅርቡ ይጠብቁ። ስለተከታተላችሁ እናመሰግናለን።